በዓለማችን ላይ ያሉትን ሁሉንም የዩቲዩብ ቪዲዮዎች አይቶ ጨረሰው የተባለ ምን ያህል ታምናላችሁ? እንግዲህ እንደምናውቀው በዓለማችን ላይ ከ8 ቢሊዮን እስከ 10 ቢሊዮን የቲክቶክ ቪዲዮዎች ተለቀዋል ተብሎ ይገመታሉ። እና እነዛን ቪዲዮዎች በጠቅላላ በአንድ ሳምንት ውስጥ አንድ ሰው አየ ብትባሉ ምን ያህል ለመቀበል ዝግጁ ናችሁ? ዛሬ ስለምናወራው ስለዚህ እጅግ አስገራሚ ታሪክ ስለሆነ ሁላችሁም ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ እስከ ታሪካችን ፍጻሜ ድረስ እንድትከታተሉ በአክብሮት እጠይቃችኋለሁ። እንዲሁም ማንኛውም የሚሰማችሁን ሀሳብ አስተያየት እዚህ ጋር ባለው ስልክ ቁጥር እየደወላችሁ ሁሉንም የሚሰማችሁን አስተያየት ቀጣይ በምን አይነት ታሪክ እናቀርብላችሁ፣ በምን አይነት መንገድ ታሪኩ እንዲቀርብ ማንኛውም የሚሰማችሁን ሀሳብ አስተያየት መግለጽ ትችላላችሁ። እኛም እንግዲህ ወደ ታሪኩ እንሄዳለን። ወደ ታሪኩ ሌሊቱ እጅግ ጸጥ ብሎ ነበረ። ከመስኮቱ ውጭ የሚታየው ጨለማ ከተማዋን እንደ ጥቁር ጨርቅ ሸፍኖ ነበር እና በአንድ ትንሽ ክፍል ውስጥ አንድ ሰው ብቻ ስልኩ ስክሪን ብርሃን ላይ ለብሶ ተቀምጦ ነበር። እሱም ያንን ለመሌሊት ለማድረግ ያቀደው ነገር በመጀመሪያ ሲመለከቱት ቀላል ፈተና ይመስል ነበር። ነገር ግን ከሰዓታት በኋላ ያ ውሳኔ ሕይወቱን በፍጹም ሊለውጠው እንደሚችል ማንም ሰው አልገመተም ነበር። ዓላማው አንድ ብቻ ነበር፣ በቲክቶክ ላይ የተለቀቁትን ቪዲዮዎች በሙሉ ማየት እና ይህ ሐሳብ በመጀመሪያ እንደ አስቂኝ የኢንተርኔት ቀልድ ፈተና ተመስሎ ነበር። ቪዲዮዎቹ በሚቀጥሉት ፍጥነት እና ቁጥራቸው እየጨመረ በመሄዱ ይህ ሰው በትክክል ምን ያህል ጊዜ እንደሚፈጅበት ማሰብ ጀመረ እና እዚያ ላይ የታሪኩ አስፈሪው ክፍል ጀመረ። በመጀመሪያ ቪዲዮዎች ተራ ነበሩ። የምግብ አሰራር፣ የዳንስ ቪዲዮዎች፣ አስቂኝ ትዕይንቶች፣ የጨዋታ ቅንጭብ ምስሎች እና በየቀኑ የህይወት የተቀረጹ ትንንሽ ጊዜዎች ወይንም ደግሞ ቭሎግ ብቻ ነበሩ። ነገር ግን ሰዓቱ እየሄደ ሲሄድ እና እሱ ስክሪኑን ከመንካት በስተቀር ሌላ ነገር ማድረግ ሲያቆም አንድ እንግዳ ነገር መታየት ጀመረ። አንዳንድ ቪዲዮዎች ከሌሎች ጋር በሚያስደንቅ መልኩ መመሳሰል ጀመሩ። ተመሳሳይ ቦታ፣ ተመሳሳይ ሰዓት፣ አንዳንዴም በቪዲዮ ጀርባ ላይ የሚታየው ተመሳሳይ ጥቁር ጥላ እና ይህ ሁሉ በአጋጣሚ ሊሆን እንደሚችል ራሱን ለማሳመን ቢሞክርም በቀጣይ የሚመጡት ቪዲዮዎች ግን ያንን ማብራሪያ ለመቀበል ቦታ አልተውለትም። በአንድ ቪዲዮ ውስጥ በኋላ ላይ የሚያውቀው የራሱ ክፍል ከጀርባ በግልጽ መታየት ጀመረ። ይህም በመጀመሪያ አይኖቹ የሚያዩትን ለማመን እንዳይችል አደረገው። ምክንያቱም ያ ቪዲዮ የተፈጠረበት ወይም ደግሞ የተላለፈበት ቀን እሱ እንኳን ያንን ክፍል እንደማይኖር ከሚያስብበት ጊዜ በፊት ነበረ። ከዚያ በኋላ ፈተናው እንደ መዝናኛ መሆኑን አቆመ እና ሰውየው ለምን ይህን እያደረገ እንደሆነ ሳይገባው በቪዲዮዎች ውስጥ የተደበቀ አንድ ነገር ለማግኘት እንደሚፈልግ ተሰማው እና እያንዳንዱ ስክሮል እሱን ከመልስ ይልቅ ወደ ሌላ ጥያቄ እየገፋው መጣ። ሌሊቱ ወደ ንጋት ተቀይሮ ነበር። አይኖቹ ደክመው ነበር። እጆቹ በተደጋጋሚ ስክሪኑን በመንካት ደክመው ነበር። ነገር ግን ማቆም አልቻለም። ምክንያቱም አሁን የሚቀጥለው ቪዲዮ ምን እንደሚያሳየው የማወቅ ፍላጎቱ ከሚያቆሙ ፍላጎት እጅግ በጣም የበለጠ ነበረ። ከብዙ ሰዓታት በኋላ ስክሪኑ ላይ አንድ ቪዲዮ ታየ። በጣም አጭር ነበር። ምንም ሙዚቃ አልነበረውም፣ ምንም ጽሑፍ አልነበረውም እና በጨለማ የተሸፈነ አንድ ባዶ ክፍል ብቻ ያሳይ ነበር። ነገር ግን ቪዲዮ በመጨረሻ ላይ ሲደርስ በጀርባው ውስጥ የሚታየው ነገር እሱን ከቦታው ያንቀሳቀሰው ጀመር። በቪዲዮ ጥግ ላይ አንድ ሰው በጸጥታ ቆሞ ነበር። ፊቱ በጨለማ ተሸፍኖ ነበረ እና ምስሉ በድንገት ከመቋረጡ በፊት ያ ሰው ቀስ ብሎ ወደ ካሜራው ተመለከተ። በዚያ ቅጽበት ሰውየው በስልኩ ላይ የሚመለከተው ቪዲዮ ብቻ እንዳልሆነ ተረዳ እና እያንዳንዱ ቪዲዮ ለሚቀጥለው ቪዲዮ በር እየከፈተ እንደሆነ ተሰማው። እስከዚያ ድረስ ያልተመለከተው አንድ የመጨረሻ ቪዲዮ እንዳለ ያምን ጀመር። ነገር ግን ችግሩ ያ የመጨረሻ ቪዲዮ በእውነት ካለ ከሁሉም ቪዲዮዎች በኋላ ምን ይሰራል፣ ምን ይኖራል ብሎ የሚለው ሐሳብ እጅግ በጣም በሐሳቡ ላይ በጭንቅላቱ ላይ የሚንቀሳቀስ ጀመረ።
እሱ የሚያየው ቁጥር እየጨመረ ነበር። የተመለከታቸው ቪዲዮዎች ቁጥር ግን ከዚያ የበለጠ በፍጥነት እየጨመሩ ነበረ እና ያ ማለት እሱ የቲክቶክ መጨረሻ ለመድረስ በሚሞክርበት ጊዜ ቲክቶክ ራሱ ከሱ የበለጠ ፈጣን እየሆነ እንደሆነ ተረዳ። በመጨረሻ ስልኩን ለማጥፋት እጁን ሲዘረጋ ከመዘርጋቱ በፊት ግን ከመንካቱ በፊት አዲስ ቪዲዮ ራሱ ተከፈተ። ይህ ጊዜ ቪዲዮ ከሌላ ሰው አልነበረም። ካሜራው በቀጥታ ወደ እሱ ነበር እና በስክሪኑ ላይ የሚታየው ክፍል እሱ አሁን ተቀምጦበት ያለው ክፍል ነበረ። ነገር ግን ቪዲዮ የተቀረጸው ከኋላው ነበር። በመጨረሻው ሰከንድ ላይ ካሜራው ቀስ ብሎ ወደ እሱ ቀረበ እና ከጨለማው ክፍል ውስጥ አንድ ጥላ በጀርባው ቆሞ ታየ። በቪዲዮ ተቋረጠ። ስክሪኑ ጠፋ። ክፍሉም እንደገና ጨለማ ሆነ እና የዚያ ሰው የመጨረሻ ስክሮል የት እንደደረሰ እስከዛሬ ድረስ ማንም አያውቅም። የዛሬው ታሪካችን ይህንን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በቀጣይ በሌላ ታሪክ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ በትዕግስት እንድትጠብቁኝ በአክብሮት እጠይቃችኋለሁ። ኮዳ ስቲዩ የታሪካችሁ ቲዩ ነበር።